ሰላም እህት ወንድሞቼ፣ የአባቶቼ ብሩካን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? ክብር ሁሉ ለአባታችን ለአምላካችን ለጌታችን የኢየሱስ ክርስቶስ ይሁን፣ አሜን። በቤተ ክርስቲያን እነዚህን አምስት ነገሮች የምታስተውል ከሆነ እባክህ እህቴ፣ ወንድሜ አሁኑኑ ሩጥ፣ አምልጥ፣ ሽሽ እልሃለሁ። ይህንን ቪዲዮ በሚያስደንቅ ሁኔታ መጀመር እፈልጋለሁ። በግድግዳ ላይ መስቀል የሰቀሉት ሁሉ፣ በግድግዳቸው ላይ መስቀልን ያስቀመጡ ሁሉ ጌታ ሆይ ጌታ ሆይ ብሎ የሚጮሁት ድምጾች ሁሉ፣ በቤተ ክርስቲያን ስም የተሰየመ ስያሜ ሁሉ፣ በኢየሱስ ክርስቶስ ስም፣ በወልድ በአብ በመንፈስ ቅዱስ የተሰየሙ የቤተ ክርስቲያን ስሞች በሙሉ ብናያቸው ሁሉ ቦታ ኢየሱስ ክርስቶስ ይከበራል ማለት አያስደፍርም። ስለዚህ በዚህ ቪዲዮ ውስጥ ከሚነገራቸው ውስጥ አንዱም ወይም በሙሉ ወይም በከፊሉ በቤተ ክርስቲያናችሁ ውስጥ እየተሰራ እንደሆነ ካገናዘብክ ነገሩን መለወጥ ወይም ማስተካከል የማትችል ከሆነ እባክህ አሁኑኑ ሩጥ፣ አሁኑኑ አምልጥ፣ ነፍስህን አድን። ለምን ብትል ግንቦችና ክርስቲያናዊ ጌጦችን ከመስራት ይልቅ መዳንህ በጣም አስፈላጊ ነውና። መጽሐፍ ቅዱስ የውሸት ትምህርት፣ የውሸት ትንቢት፣ ውሸትና የመሳሰሉት ነገሮች እንዲሁም ማታለል ወደ እግዚአብሔር ቤት ሾልኮ እንደሚገባ ደጋግሞ ያስጠነቅቃል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል። ይህ መልእክት ለማውገዝ ሳይሆን ለማስጠንቀቅ ነው፣ ሊያስፈራራንም ሳይሆን እንድንጠነቀቅ እንጂ። ቤተክርስቲያን እነዚህ አምስት ነገሮች የምታደርግ ከሆነ ደግሜ እልሃለሁ፣ ወንድሜ ሩጥ፣ ሽሽ፣ አምልጥ። እህቴ ሩጪ፣ ሽሺ፣ አምልጪ። ከመታለል ብቻ መሸሽ፣ ከመሳት ብቻ መሸሽ። ነገር ግን የምንሸሸው ወደ ክርስቶስ እቅፍ፣ ወደ ነፍሳችን እረኛ መሆን አለበት። አሁን እያንዳንዱን ነጥቦች በዝርዝር እናያለን። አንደኛ፣ ዓለማዊ አለባበስ ባህልን የምታዘወትር ቤተ ክርስቲያን። የሰይጣን መጀመሪያ መሳሪያ አለባበስ ነው። ሰይጣን ብዙውን ጊዜ የሚጀምረው ከየት እንደሆነ ያውቃሉ? በመልክ፣ በአይን፣ በውጫዊ ገጽታ፣ በሚያታልልና በሚያማልል ውጫዊ ገጽታዎች ላይ መሆኑን ገንዝቦት ያውቃሉ። የጠላት የመጀመሪያው የቅድስና ጦርነት ብዙ ጊዜ የሚካሄደው በውጫዊ እንደሆነ ያውቃሉ። የምትለብሰውን በልብህ ያለውን ውስጥ ነገርህን እንደሚያንጸባርቅስ ያስተውላሉ። ታዲያ ቤተክርስቲያን ዓለማዊ አለባበስ ባህልን መቀበል ስትጀምር ልክን ማወቅና ማስተማር ስታቆም ምን ይሆናል? ከጸሎት ይልቅ መቅደሱ የፋሽን ትርኢት መሮጫ መንገድ ሲመስልስ? ወደ አምላክ የሚመጡ በቆዳው ትኩረታቸው መከፋፈል ጥብቅ ያሉ ልብሶች፣ ገላን የሚገልጡ የሚያገላልጡ አይነት ልብሶችን፣ ፋሽንና የተቀዳደዱ ስውር ልብስ የሚመስሉ የተለያዩ ስዕል ላይ የተመሰረቱ ልብሶችን፣ ልከኝነት የጎደለ ቁመናና የሚያብለጨልጩ ከንቱ ትርኢትን ሲያሳይ ምን ይመስላችኋል? ወዳጆቼ፣ ይህ የማውራው ነገር ትንሽ ጉዳይ አይደለም። ሰይጣን በክርስቶስ ወታደሮች ላይ የተጠቀመበት የመጀመሪያው መሳሪያ ይሄ ነው። እስቲ አስቡት። በኤደን ገነት ከኃጢአት በፊት አዳምና ሔዋን ምን ለብሶ ነበሩ? ምንስ ለብሰዋል? በምንስ ተሸፍነው ነበሩ? ይህ ግልጽ ነው። በንጽህና፣ በእግዚአብሔር ክብር፣ በእግዚአብሔር ጸጋ። ነገር ግን ኃጢአት በገባ ጊዜ ምን ተደረገ? አዳምና ሔዋንስ ምን ተረዱ? ይህም መልስ ቀላልና ግልጽ ነው።
እርቃናቸው የእግዚአብሔር ክብር ከላያቸው መሄዱን ተረዱ፣ አስተዋሉ እና ምን አደረጉ? ራሳቸውን ለመሸፈን በለስ ቅጠሎችን ቆርጦ ለመሸፈን ሞከሩ። ዘፍጥረት 3:7 ላይ እንደምናየው። ስለዚህ ልብስ ሁል ጊዜ መንፈሳዊ ትርጓሜን ይሸከማል። እሱ ኖርን ወይም ክብርን፣ ንጽህናን ወይም ስምምነትን ያንጸባርቃል። ቤተክርስቲያን የዓለምን ፋሽን ስትመስል ልዩነቷን ታጣለች፣ ቅድስና ይደበዝዛል። ቤተክርስቲያን መለኪያ ከማስቀመጥ ይልቅ ዓለምን መከተል ትጀምራለች። ሰዎችም ቀስ በቀስ ሳያውቁት እግዚአብሔር ጋሻን ጥሎ ራሳቸውን ለፈተና ያጋልጣሉ። ይህ ስለ ሕጋዊነት ብቻ አይደለም፣ እርሱ ስለ ማንነት ነው። ቤተክርስቲያን የክርስቶስ ሙሽራ ናት። ሙሽራይቱ እንደ ጋለሞታ ማጌጥ አለባት? ዓለምን እያሳተች ስጋ ለብሳ ወይንስ በንጽህና በመልበሷ የሚመጣውን ንጉሷን እያንጸባረቀች መጠበቅ የለባትምን? አንደኛው ጢሞቴዎስ 2:9-10 ላይ እንዲህ ይላል፣ ሴቶች በአክብሮት ልብስን በመግዛት ይሸለሙ፣ እግዚአብሔርን እንፈራለን በሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም በዋጋቸው እጅግ ውድ በሆኑ በከበሩ ልብሶች አይሸለሙ ይላል። ዓለማዊ የአለባበስ ባህል ሽልብ ያለ ወደ ጫፍ የሚወስደው የጥፋት ጥግ ነው። ከገባ በኋላ ለጥልቅ ስምምነት በሩ የሚከፍት ቀዳዳም በርም መሿለኪያም ነው። ዓለማዊ ሙዚቃ፣ ዓለማዊ መዝናኛ፣ ዓለማዊ እሴቶች፣ እነዚህ በሙሉ ከልብስና ከአለባበስ ጋር የተገናኙ ነው። ቅድስት ቤተክርስቲያን መመልከት፣ መስራት እና ከዓለም የተለየ መኖር አለባት። ቤተክርስቲያን ለከንቱ መንፈስ እጅ ከሰጠች ወዳጄ ሩጥ፣ አምልጥ። ይህ የጠለቀ የመንፈስ መበስበስ የመጀመሪያው ምልክት ነው። 2 ተአምራትን ብቻ የምታሳድድ ቤተክርስቲያን። ይህ ማለት በድንቃ ድንቆች የተጠመደች ቤተክርስቲያን ማለት ነው። አሁን ይህ የሁለተኛው ማስጠንቀቂያ ማለትም ተአምራትን የማሳደድ ሁኔታ ነው። የሰው ልብ አስደናቂ የሆነው በጣም ይወዳል። ምልክቶች፣ ድንቃ ድንቆች፣ ራእዮች እና መገለጦችን ሁላችንም እንፈልጋለን። አዎ አምላካችን ተአምር የሚያደርግ የሚሰራ ድንቅ አምላክ ነው። እንዲሁም ከማይኖር ነገር ከማይታይ ነገር የሚታይ ነገር የፈጠረ አምላክ ነው። እስኪ መጽሐፍ ቅዱስን እንየው። ቀይ ባህርን የከፈለው፣ 5000 ሰዎችን የመገበ፣ ዳዊትን በመርዳት ጎልያድ እንዲሞት ያደረገው፣ የአንበሶችን አፍ የዘጋ፣ እሳትን አቅም ያሳጣው፣ ሙታንን ያስነሳ፣ እንዲሁም ብዙ ተአምራትና ድንቆችን ያደረገ፣ በመጨረሻም ጌታችን ኢየሱስ ክርስቶስ በሞት ላይ ጉልበቱን ያሳየ፣ ሞትን ድል አድርጎ ሞትን ገድሎ የተነሳ ከዚህ በላይ ድንቅና ተአምር የት ይገኛል? ነገር ግን ተጠንቀቅ፣ ተአምር ሁሉ ከእግዚአብሔር አይደለም። ኢየሱስ በራሱ በማቴዎስ 24:24 ላይ እንዲህ ብሏል፣ ሐሰተኛ ክርስቶስና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ ብሏል። አብያተ ክርስቲያናት የእግዚአብሔርን ቃል መስበካቸውን ሲያቆሙ እና የሰርከስ ትርኢት የሚመስሉ ድንቅና ታምራትን ማድረግ ሲጀምሩ ይህ አደጋ ነው። የትኛውም አገልግሎት ማን መሬት ላይ ወደቀ፣ ማን ተንከባለለ፣ ማን ጮኸ፣ ማን በትክክል አሸበሸበ፣ ማን ጮሆ አስመለከ፣ ማን በትክክል መንፈስ የሚመስል ልሳንን ተናገረ፣
ማን ፈውስን አገኘ፣ ማን ተባረከ፣ ለማን ትንቢት ተነገረ ማለትን ስታበዛ አምላኬ የሚባል ድምጾች ከጠፉ ወሬ ብቻ ሲሆኑ ይህ አደጋ ነው። እንዲሁም ማንም ሰው በኃጢአት ንስሐ የማይገባ ከሆነ በቅድስና የማያድግ ከሆነ ፍጹም ክርስቶስን ወደ መሆን መምሰል ልምምድ ውስጥ ከገባች ይህ አደጋ ነው። ማንም ኢየሱስ ክርስቶስን ሊሆን ስለማይችል እውነተኛ ተአምር ወደ ላይ ወደ ክርስቶስ ያመላክታል። የውሸት ተአምራት ወደ ሰው ያመላክታሉ። ሁሉም ከፀሐይ በታች ናቸው። ነቢይ እየተባለ የሚጠራ ስለ ኃይሉ ሲፎክር እኔ እንዲያደረኩም እኔ ተናግሬ አልዋሸሁ እኔ እንዲህ ነኝ ብሎ የሚፎክር ከሆነ ምእመናኑ ከአዳኝ ይልቅ ለፈዋሹ ስጮህ መታለል መድረኩ ወስዷል የሚባለው ያኔ ነው። የሐዋርያት ሥራ መጽሐፍ ልዩነቱ እንዲህ ያስረዳናል። በቤተ መቅደስ በር ላይ ጴጥሮስና ዮሐንስ አንካሳውን ሰውዬ ሲፈውሱ የእስራኤል ሕዝቦች በጣም በመገረም ከበቧቸው። ነገር ግን ጴጥሮስ በፍጥነት በሐዋርያት 3 ቁጥር 12 ላይ እንደምናየው የእስራኤል ሰዎች ሆይ በዚህ ለምን ትደነቃላችሁ? ወይስ በራሳችን ኃይል እንዲህ ያደረግነው መስሏችሁ ነው ወይ ብሎ ይጠይቃል። ወዲያውኑ ወደ ኢየሱስ የድንቅ ሥራ መለሳቸው። እውነትን ከማስተማር ይልቅ ተአምራትን የሚያሳድድ ቤተክርስቲያን ከመንጋቸው ለጥፋት እያዘጋጁ መሆኑን እንረዳለን። የክርስቶስ ተቃዋሚ ራሱ በሙሉ ኃይልና በሐሰተኛ መልእክትና ድንቅ ይመጣል። ሐሰተኛ ወዳጆቼ ሆይ ተአምራት ከሚያሳድድ ቤተክርስቲያን ሽሽ፣ አምልጥ፣ ሩጥ። ተአምራትን አታድንቅ፣ ተአምራትን አትናቅ። ነገር ግን ፈትሽ። ከተደረደሩ የትርኢት ምልክቶችና የትርኢት ምልክቶች እንዲሁም ትዕይንቶች በላይ የተለወጠ ልብን ተአምር ፈልግ። ቁጥር 3 የብልጽግና ወንጌል ማለትም የሀብት አምልኮ። ሶስተኛው አደጋ ምናልባትም እጅግ አሳሳች የሆነው የብልጽግና ወንጌል ነው። ጤናን፣ ሀብትን እና ደስታን ለመስጠት ቃል የሚገባ በቂ ዘር ከዘራ፣ በቂ ገንዘብ ከሰጠ፣ በቂ አዎንታዊ ቃላቶችን ካወጅክ የምን አይነት ትምህርት ነው? እግዚአብሔርን እንደ መሸጫ ማሽን የሚቆጥር በረከትህ በምትሰጠው አስራትና ስጦታዎች ብቻ ይለካል የሚል አይነት ግንዛቤና አስተምሮ እውነት መሳይ ገዳይ መርዝ። ግን ይህ የኢየሱስ ክርስቶስ ወንጌል ነውን? አይደለም፣ የማሞኙ ወንጌል ነው። ኢየሱስ በሉቃስ 12 ቁጥር 15 ላይ አስጠንቅቆናል። ተጠንቀቁ፣ ከመጎብኘትም ሁሉ ተጠንቀቁ፣ ምክንያቱም የሰው ሕይወት በንብረቱ ብዛት ላይ አይደለም የሚመሰረተው የሚመራው የሚል ቃል ይኖራል። የብልጽግና መልእክት መስቀልን ወደ ጎን እና ዘላለማዊ ድነትን ወደ ምድራዊ ስኬት የሚቀይርና የሚቀንስ ነው። ሰዎች ድሆች ከሆኑ እና ከታመሙ እምነት የጎደላቸው ነው ብሎ ያምናል፣ ይናገራል፣ ያስተምራል። እየታገሉ ከሆነ ደግሞ ከእግዚአብሔር በረከቱ ውጪ ናቸው ብሎ ያምናል። ሆኖም ሐዋርያት ራሳቸው ተደብድበዋል፣ ታስረዋል፣ እንዲሁም ተገለዋል። ጳውሎስ በአንደኛ ጢሞቴዎስ 6 ቁጥር 6 እስከ 9 ከእርካታ ጋር እግዚአብሔርን መምሰል ግን ብዙ ትርፍ ነው፣ ገንዘብን መውደድ የክፋት ሁሉ ስር ነውና ይላል። ብዙ ምኞታችን ነው እያንዳንዱ ከእምነት ተሳስቶ በብዙ ስቃይ ራሱን የሚገለው። የብልጽግና ወንጌል ሰማይን ይልቅ ምድርን ይሰብካል። ነገር ግን ተከታዮቹ የሰማይ እውነት እንዳያውቁ ይሰውራል። ከመስቀል ይልቅ ስግብግብነትን ያስተምራል፣ ይመክራል፣ ይመግባል። ስጋን ከማግደርደር ስጋን ከማስቆም ይልቅ ያጽናናል። በሀብት የተጠመደች ቤተክርስቲያን ፍጹም ስለ ኃጢአት፣ ስለ መስዋዕትነት ወይም ስለ ክርስቶስ መከራ መስበክ አትችልም። ለምን? ምክንያቱም እነዚህ መልእክቶች ዘይትና ቲሸርትን አይሸጡም ወይስ ስቴዲየምና አዳራሽን አይሞሉ።
እውነተኛ ወንጌል ግን የቅንጦት መኪና ሳይሆን መስቀላችንን ተሸክመን ኢየሱስን እንድንከተል ይጠራናል። ቤተክርስቲያን ከመሲህ በላይ ገንዘብን የምታመልክ ከሆነ ወዳጄ ሩጥ፣ አምልጥ፣ ሽሽ፣ አደጋ ላይ ነህ። አራተኛ ጣዖት ያደረባቸው የቤተክርስቲያን መሪዎች። ይህ ማለት የስብዕና ፓስተሮች አምልኮት ነው። ስለ ቤተክርስቲያን መሪዎች ጣዖት አምልኮ እንነጋገራለን። ነቢዩ ከክርስቶስ ሲበልጥ በመድረክ ላይ ያለው ሰው ሊሰብከው ከሚገባው ክብር በላይ የራሱን ክብር ሲገልጥ ሲሰብክ ቤተክርስቲያን በጣዖት አምልኮ ውስጥ ወድቃለች ማለት እንችላለን። ዛሬ ስንት ጉባኤዎች ነው ለፓስተሮቻቸው ቅዱሳት መጻሕፍት ከማንበብ ይልቅ በደስታ የሚጮሁት፣ ለሚናገረው ነገር የሚያስተጋቡት። አባሎቻቸው በድህነት እየታገሉ ስንት ነቢያት ናቸው በቤተ መንግስት የሚመስሉ መኪኖችን፣ የቅንጦት መኪኖችን እንዲሁም በጣም ውድ የሚባሉ ልብሶችና ትዕይንቶችን እየነዱ እየለበሱ እና እንዲሁም በሀብታቸው የሚኮሩት። አዎ አንደኛ ጢሞቴዎስ 5:18 ላይ እንደሚታይ አንድ ሰራተኛ ደሞዝ ይገባዋል፣ ነገር ግን እረኞች በጎቻቸው እየተራቡ ጫፍ የወጣ ብልጽግና ውስጥ እንዲኖሩ መጽሐፍ ቅዱስ የትም ቦታ አይመክርም። ይህ አመራርም አይደለም የታዋቂ ሰዎች ባህል ነው እንጂ እና አደገኛ መርዝ ነው። ምእመናን ነቢያቶቻቸውና ፓስተሮቻቸውን የማይዳስሱ፣ የማይነኩ፣ የማይጠይቁ፣ የማይጠጉ ከሆነ ማጭበርበር እና ከእግዚአብሔር መንገድ ማሳት ተከትሎ የሚመጣ የተጸነሰ ልጅ መሆኑን ማስተዋል ያስፈልጋል። በሐዋርያት ሥራ 12:21 እስከ 23 ሄሮድስ እናስታውሳለን። ሕዝቡ ጮኸ፣ ይህ የእግዚአብሔር ድምፅ ነው እንጂ የሰው አይደለም አሉ። ሄሮድስም ኩራት ተሰማው እና እንዲሁም ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መጣው፣ በትልም ተበልቶ ሞተ። ይህ የተደረገው ለእግዚአብሔር የሚገባውን ክብር ለራሱ ስለወሰደ ነው። ማንኛውም ሰው፣ ማንኛውም ነቢይ፣ ማንኛውም ፓስተር ከእግዚአብሔር የሚገባው ክብር ከእግዚአብሔር ያልሆነውን ክብር ለራሱ የሚያደርግ ከሆነ ይህ ፓስተር፣ ይህ ቤተክርስቲያን መሪ ጣዖት ነው ማለት ነው። ይመለካል፣ እየተመለከም ይገኛል እንደማለት ነው። ለምን? ምክንያቱም ለእግዚአብሔር ብቻ የሚገባውን አምልኮ ተቀብሏል ማለት ነው። እውነተኛ እረኞች ሰዎችን ወደ ክርስቶስ እንጂ ወደ ራሳቸው በተአምር አይጠሩም። ጳውሎስ በአንደኛ ቆሮንቶስ 11:1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ አለ እንጂ እኔን ሁኑ አላለም። አስተውሉ። ከራሱ አልፎ ኢየሱስን መሆንን አስተማረ። ከራሱ አሳልፎ ኢየሱስን አመላከተ። ቤተክርስቲያን ከክርስቶስ በላይ ፓስተርን የምታመልክ ክብር የምትሰጥ ከሆነ ወዳጄ አምልጥ፣ ሩጥ፣ ሽሽ፣ አደጋ ላይ ነህ። አምስተኛ ቅዱሳት መጽሐፍትን ማጣመም። ይህ በጣም ገዳይ አደገኛ የሆነ ልምምድ ነው። በመጨረሻም የምናየው ከሁሉ የበለጠ ገዳይ ነው፣ መጽሐፍ ቅዱስን ማጣመም። ይህ በዘዴ ይጀምራል። እዚህ ትንሽ ፍልስፍና፣ እዛ ደግሞ ትንሽ ባህል ይጨመርበታል። ብዙም ሳይቆይ ወንጌልን ይበርዛል። የእግዚአብሔርን ቃል በድፍረት ወደ ፈለገበት መጠምዘዝ ይጀምራል እና ለኃጢአት አዳዲስ ስያሜና ስም በመስጠት በሂደት ኖርማል ያደርጋሉ። ዛሬ ብዙ አብያተ ክርስቲያናት የአዲስ ዘመን ስርዓቶችን፣ የኃጢአተኛ አኗኗር ዘይቤዎችን የሚያረጋግጡ የእግዚአብሔር የፍጥረት ስርዓቶችን በግልጽ የሚቃወሙ መሪዎችን ሲሾሙ አይተናል፣ እያየንም ነው። አንዳንዶች ሲኦል የለም፣ ፍርድ የለም፣ ንስሐ አያስፈልግም፣ አንድ ጊዜ ድነሃል የሚሉ ብዙ ስብከቶችና አስተምሮችን እንሰማለን። ሌሎች የእግዚአብሔርን ፍቅር ወደ ኃጢአት ፍቃድ ያጣምማሉ። ነገር ግን ሮሜ 1:25 ላይ እንዲህ በማለት ያስጠነቅቃል። ይህ የእግዚአብሔርን እውነት በውሸት
ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው ይላል። ይህ የሰይጣን ጥንታዊ ዘዴም ነው። በኤደን በሹክሹክታ እግዚአብሔር ተናግሯልን ብሎ ሔዋንን የጠየቀው። ዛሬ ደግሞ በንግግሮችና በሰሚናሮች ውስጥ እንዲሁ ይናገራል፣ እንዲሁ ያወራል። ቤተክርስቲያን ጋብቻን ካፋታች፣ ፍጥረትን ከካደች ወይስ ኃጢአትን ካቆለጳጰሰች፣ የተለያዩ ስያሜዎች ከሰጠች፣ አንተ በእግዚአብሔር ቤት ውስጥ አይደለም፣ ነገር ግን በሰይጣን ማህበር ውስጥ መሆን ገንዘብ። ቅዱሳት መጽሐፍትን ማጣመም መንፈሳዊ መርዝ ነው። መጀመሪያ ላይ ምንም ጉዳት የሌለው ሊመስል ይችላል፣ ነገር ግን ነፍስን ቀስ በቀስ የሚገል ጋንግሪን ነው። በእግዚአብሔር ቃል የምትጫወት ቤተክርስቲያን በቅርቡ ሙሉ በሙሉ ትጠፋለች፣ እግዚአብሔርንም ትተዋለች። ወዳጄ ራስን ጠብቅ፣ ከእውነት ጋር ተጣበቅ። ስብከት ሁሉ በእግዚአብሔር ቃል ፈትን። ቤተክርስቲያን ቅዱሳት መጻሕፍትን ብትክድም ወይንም ብታጣምም ወዳጄ ለነፍስ ሩጥ፣ አምልጥ፣ ሽሽ። ስለዚህ ወዳጆቼ በድጋሚ ቤተክርስቲያናችሁ ውስጥ እነዚህን ነገሮች የምታስተውል ከሆነ መሮጥ ያስፈልጋል። የዓለማዊ አለባበስ ብዛት፣ ተአምራትን ማሳደድ፣ የብልጽግና ወንጌል ብቻ መሪዎች እንደ ጣዖት የሚመለኩበት ቤተክርስቲያን፣ ቅዱሳት መጽሐፍትን የሚያጣምሙ ቤተክርስቲያንን አምልጡ፣ ሽሹ። እነዚህን ቤተክርስቲያን ውስጥ የሚታይ ከሆነ ይቅር አትበል፣ አትዘገይ፣ ሽሽ፣ አምልጥ። ምናልባት የተሻለ ይሆናል አትበል። መጽሐፍ ቅዱስ በሁለተኛ ቆሮንቶስ 6:17 ላይ ከመካከላችሁ ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም ይቀበላችኋለሁ፣ ለእናንተም አባት ይሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ይህ መሸሽ ብቻ አይደለም፣ ወደ ክርስቶስ መሮጥ ነው። ወደ እውነት፣ ወደ ቃሉ፣ ወደ መንፈሱ፣ ወደ እጆቹ መሮጥ ነው። ደህንነት፣ ቅድስና እና የዘላለም ሕይወት ባለበት ወደ እጆቹ መሮጥ ነው። ቀኖቹ ክፉ ናቸው፣ ማታለልም በስቷል። ኢየሱስ ግን አሁንም መልካም እረኛ ነው። አሁንም በጎቹን ወደ ለምለም መስክ ይመራል። ይህ ቪዲዮ እስከ መጨረሻ ድረስ ስለተመለከቱ አመሰግናለሁ። የቃሉ ሰሚዎች ሁሉ እግዚአብሔር ይባርካቸው። አሜን። እባክዎ ይህ መልእክት ብዙዎች እንዲደርስ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። ወደ ኋላም የደወል ምልክቷን ጠቅ ያድርጉ። በሚቀጥለው የእግዚአብሔር ቃል እስክንገናኝ ድረስ የእግዚአብሔር ሰላምና ጸጋ ይብዛላችሁ። አሜን።